የተወደዳችሁ ክርስቲያኖች ከዚህ ዘመን በላይ መጾም የሚገባን ዘመን አለ። ከዚህ ዘመን በላይ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መድቃት የሚገባን ዘመን አለ። ከዚህ ዘመን በላይ በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። የሌሎች ስቃይ የኛ ስቃይ አይደለም። የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው ወገኖች? እሺ ምን ሲሆን? ከዚህ በላይ መደንገጥ የለብንም። በዚህ ዘመን የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋርድ? በዚህ ዘመን ዝቅ ያላል፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምነነው እንዲሰማን እንዲህ ነው። ስለዚህ ነገር ጾመ እንዴ መቼ ነው እሺ ምህላ ምንይዘው? መቼ ነው እሺ በኃይለኛው በእግዚአብሔር ፊት የምናለቅሰው? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅሰው? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ እንደሱ ነው የሚለው። ወደ እግዚአብሔር ለመንን፣ እርሱም ተለመነን። ምን ስናረግ? ሰውነታችንን ስናዋርድ። ይሄ አስረሽ ምቺው አይበቃንም። ይሄ ግሮሰሪ ዘግቶ መጨፈር አይበቃንም። ይሄ መለስ ቀለስ ገባ ወጣ ህይወት አይበቃንም። ይሄ ወሬ ያወሩ ማምሸት አይበቃንም። ምን ሲሆን ወዴት እንዲያድግ ነው የምንፈልገው? ቀስ እያለ መዋረድ። እግዚአብሔርን ማግኘት ከፈለግን ዘመኑ ምቹ ነው። ራሳችንን በእግዚአብሔር ፊት እናዋርድ። ነቢዩ ዳንኤል ላይ የተጻፈውን አንድ አስደናቂ ቃል አንብብ። ትንቢተ ዳንኤል ምዕራፍ 10 ቁጥር 12 ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ አለው ይላል። ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። ሳትንዋረድ አንሰማም። አሁን እናልቅስ። አሁን የምር ንጹህ፣ አሁን የምር ምህላ እናድርስ። አሁን አመድ ላይ እንነስንስ። አሁን እናልቅስ። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። እና አሁን ራሳችንን በቃ እንበል። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የስካሁኑ ጎዳናዬ። እግዚአብሔር እንዲሰማኝ፣ ቃሌ በእግዚአብሔር ፊት እንዲሰማ እኔ ከኃጢአት ጋር ልቆራረጣ፣ እሱ ነው የሚያስፈልገው። ልድገመውና ላብቅ። ሰውነትህ በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እግዚአብሔር ማየት የሚፈልገው መመለሳችን። ያን ጊዜ እግዚአብሔር ወደኛ ይመለሳል። ተመለሱ፣ እኔም ወደ እናንተ እመለሳለሁ። ኑ፣ እኔም ወደ እናንተ ቀርባለሁ። ተጠጉኝ፣ እኔ ታቀፋችኋለሁ። ጥሩኝ፣ እሰማችኋለሁ። ፈልጉኝ ታገኙኝም አላችሁ ይላል። አበቃ። እግዚአብሔር ይገኛል። እግዚአብሔር ከፈለጉት ይገኛል ወገኖቼ። የማይገኝ አምላክ አድርገን ቆጥረነዋል። በዚህ ዘመንማ ይገኛል። በጣም ቅርብ ነው። እግዚአብሔር ለሚጠሩት፣ ለሚፈሩት፣ ለሚደነግጡ፣ ለሚፈልጉት በእውነት እግዚአብሔር ቅርብ ነው ተብሎ ተጽፏል። ይገኛል እግዚአብሔር። ያራቀው ስራችን እኛን ያራቀን ክፉ ቅርብ ሆነን
ግን ከእግዚአብሔር እጆች ያራቀ ከእግዚአብሔር ጸጋና ምሕረት ያራቀ ከእግዚአብሔር ጆሮዎች መደመጥ ያራቀ ክፉ ስራችን ነው። እንቶ ሁለተኛ ሶስተኛ እግዚአብሔርን ማግኘት የምትፈልግ ነፍስ ወይም እግዚአብሔርን ለማግኘት ጉዞ የጀመረች ክርስቲያናዊት ነፍስ ሶስተኛ የምታደርገው ምንድነው ካላችሁኝ ራሳቸውን በእግዚአብሔር ፊት ያዋርዳሉ። ደግሞ አለሁ እግዚአብሔርን የሚያገኙት ራሳቸውን በእግዚአብሔር ፊት በኃይለኛው ፊት ያዋረዱት ናቸው። ኩሮዎች አያገኙትም። እግዚአብሔር ሲናገራቸው የሚደነግጡ ግን ያገኙታል። ይሄን የምንነጋገረውን የእግዚአብሔርን ቃል እንደ ማለፊያ የሚሰሙ ሰዎች እግዚአብሔርን አያገኙት። ሲናገራቸው ግን ልባቸው የሚደነግጥ ሰዎች እግዚአብሔርን ያገኙታል። እግዚአብሔር ትዕቢተኞችን አይደለም ትሑታንን ያገኛል። እግዚአብሔር ቸልተኞችን አይደለም እግዚአብሔር ንቆችን ያገኛል። እግዚአብሔር የሚያገኙት እነዚህ ናቸው። እግዚአብሔር የሚያገኛቸው እነዚህ ሰዎች ናቸው። አሁንም ወደ ነነዌ ሰዎች ልመለስ። የነነዌ ሰዎች እግዚአብሔር ጋር እንዴት ተገናኙ ካላችሁ እግዚአብሔርን እንዴት አገኙት ካላችሁ ሶስት ነገር ተጠቅሷል። ማቅ ለበሱ፣ ከዙፋናቸው ተነሱ፣ አመድ ላይ ራሳቸውን ነሰነሱ። ምን ማለት ራሳቸውን በኃይለኛው በእግዚአብሔር ፊት አዋረዱ። የእግዚአብሔር ቃል የሚለው ይሄ ነው። ትምክህተኞች እግዚአብሔርን አያገኙት። በገንዘባቸው፣ በስልጣናቸው፣ በአቅማቸው፣ በውበታቸው፣ በተናጋሪነታቸው፣ በተደማጭነታቸው እግዚአብሔር በሰጣቸው ጸጋ እግዚአብሔር ላይ ሳይቀር የሚኮሩ እግዚአብሔርን ያገኙት። ማቅ ለለበሱት የነነዌ ሰዎች ሐር አልብሶ ይጨርስላቸዋል። መሬት ላይ የተቀመጡትን ደንግጠው ራሳቸውን መሬት ላይ የጣሉትን ወደ ዙፋናቸው ያወጣቸዋል። እግዚአብሔርን ማግኘት ማለት ይሄ። አመድ የነሰነሱትን በጸጋው ያስውባቸዋል። እግዚአብሔርን ያገኛል ይሏል። ይሄ ነው። እንዲህ ይላል እግዚአብሔር። የተወደዳችሁ ክርስቲያኖች እጅግ ልዩ የሆነ የእግዚአብሔርን ቃል አንብብላችሁ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 እግዚአብሔርም እንዲህ ይላል ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። የእግዚአብሔር አይኖች ማንን ይመለከታሉ ካላችሁኝ ወደ ትሁት ሰው መንፈሱም ወደ ተሰበረ ሰው። እግዚአብሔር ሲናገረው ወደሚንቀጠቀጥ ሰው ልታዘዝ ለሚል ሰው እንደሱ ነው እግዚአብሔር የሚያየው። አሁን እግዚአብሔር ሲናገረን ትደነግጣላችሁ። እግዚአብሔርን ስታስቡት ትሰበራላችሁ። እግዚአብሔርን የምታገኘው እንደዚህች አይነት ነፍስ ናት። ምን አይነት ትሁት፣ ምን አይነት ሰባራ፣ ምን አይነት አንካሳ ድካሟን የምታውቅ፣ ምን አይነት የምትደነግጥ፣ ምን አይነት የምትንቀጠቀጥ፣ እግዚአብሔር ሲናገራት በፊቱ የምትቀልጥ፣ እግዚአብሔር ፊት ስትቆም በእሳት ነበልባሎች መካከል እንደቆመች የምታስብ ነፍስ። ወደዚህ ወደ ትሁት መንፈሱም ወደሚቀጠቀጥ በቃሌም ወደሚንቀጠቀጥ መንፈሱም ወደ ተሰበረ ሰው እመለከታለሁ ይላል። እግዚአብሔር የሚያገኛቸው እግዚአብሔርን የሚያገኙት ሰዎች ራሳቸውን በእግዚአብሔር ፊት የሚያዋርዱ ናቸው። እግዚአብሔርን ማግኘት ከፈለጋችሁ በኃይለኛው በእግዚአብሔር ፊት በትህትና በመንቀጥቀጥ በመፍራት በመደንገጥ በትህትና ራሳችንን እናዋርዳ። እግዚአብሔር በኃይለኞች ላይ ተጨምሮ ኃይለኛ ሆኖ አያውቅም። እግዚአብሔር ራሳቸውን ከሚያዋርዱ ጋር ይሆናል እንጂ እግዚአብሔር ታናሽ ብላቴና ከሆነችው ከድንግል ማርያም ጋር እንጂ ከነገስታት ሚስቶችና እናቶች ጋር አልነበረም። እግዚአብሔር አፋቸው ኮልታፋ ከሆኑ ንግግር ከማያውቁ ከሐዋርያት ጋር እንጂ እግዚአብሔር ንግግር ከሚያውቁ ከሶፊስቶች ጋር አልነበሩ። ወዳጄ ገንዘብህን እርሳው፣ ወዳጄ ስልጣንህንም ገርመም አድርገው። እንደሚያልፍ ጥላ በባህር ላይ ሲጓዝ እንደሚያልፍ
አሻራውን ሳይተው እንደሚሄድ ውሃ ተመልከቱ። የትኛው ውበትም ሐሰት ደም ግባትም ረጋፊ እንደሆነ ያው የትኛውንም ነገር አስበ ኩራት በልብህ እንዳይሞላ ኃይለኞች በእግዚአብሔር ፊት ተዋርደዋል። ብርቶች በእግዚአብሔር ፊት ተንበርክከዋል። ጉልበተኞች በልዑል ፊት አቅመ ቢስ ሆነዋል። ብልጦች በእግዚአብሔር ሞኝነት ፊት ምንም ሆነዋል። ታዲያ እግዚአብሔር የምታገኝ ነፍስ እግዚአብሔርን ራሷን ታዋርዳለች። እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው ወገኖቼ። ደግሞ አለው እግዚአብሔር በዝቅታ እንጂ በከፍታ አይደለም የሚገኘው። ለዚህ ነው ታናሽ ነኝ ለሚሉ ለነ ዳዊት ታላላቅ ድሎችን ይሰጥ። እኔ ወገኔ ተጠቃ ምናምንቴ ሰው ነኝ ለሚሉ ለነ ጌዲዮን ኃይል የሰጠው እግዚአብሔር ታናናሾችን ታላላቅ የሚያደርግ ነው እግዚአብሔር። የጫማውን ጠፍር ልፈታ አልገባም ላለች ነፍስ ራሷን እንድትነካ ይሰጣታል። እንደ መጥምቀ መለኮት ቅዱስ ዮሐንስ እኔ ዝቅ ዝቅ ልል ይገባል ብላ ስትዘምር አንቺማ ሴቶች ከወለዱት ሁሉ በላይ ነሽ ብሎ ይመሰክርላታል። እኔ ጭንጋፍ ነኝ ለሚሉ ለነ ጳውሎስ እስከ ሦስተኛው ሰማይ ያደርሳቸዋል። ሰይጣን እንኳን ከነሱ ከጥላቸው እንኳን ሳይቀር ይሸሻል። ከልብሳቸው ቁራጭ እንኳን አይደርስም። እግዚአብሔር ያከብራቸዋል። መሬት የሚያዩትን እግዚአብሔር ልባቸውን ያየዋል። ያን ቀራጭ አታስታውሱትም? ቀና ሊል አልደፈረም። መሬት እያየ ጌታዬ ሆይ እኔን ኃጢአተኛውን ማረኝ እያለ ያለቅሳል። በደሏን እያሰበች ለምታለቅስ ነፍስ፣ በፊቱ ለምትዋረድ ነፍስ እግዚአብሔር ቅርብ ነው። 2 ጊዜ ጾማለሁ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ እያለች በትዕቢት ተወጥራ ለምትጸልይ ነፍስ እግዚአብሔር አያትም ቦታ የለው። መሬት ለምታይ ሞቷን እያየች ለምትፈራ ለምትደነግጥ መሬት ለምታይ አፈር ነኝ ለምትል ትምክህቷን ለምታረግ ኩራቷን ለምታባር ነፍስ እግዚአብሔር ቅርብ ነው። ራሷን ለምታዋርድ ሰይጣንን የሚያሸንፈው ትህትና ብቻ ነው። ደግሞ አለው ሰይጣን የሚያሸንፈው ራሱን ትሁትና በእግዚአብሔር ፊት የሚያዋርድ ሰው ነው። እንደውም አባቶቻችን ምን ይላሉ? ትህትና የሰይጣንን ትዕቢት ያዋርደዋል ይላል። በትህትና ፊት ሰይጣን መቃወም አይችልም ወገኖቼ። ይልቅ እግዚአብሔር ለትሑታን ጸጋን መስጠት ያውቃል። ራሳቸውን ለሚያዋርዱ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ተብሎ ተጽፏል። የእግዚአብሔርን ጸጋ ማግኘት የምትፈልግ ነፍስ ራሷን ታዋርዳለች። በኃይለኛው በእግዚአብሔር ፊት ዝቅ ትላለች። ምክንያቱም እግዚአብሔር ያከበሩትን የሚያከብር እግዚአብሔር የናቁትን የሚንቅ አምላክ እንደሆነ ትረዳለች። እግዚአብሔር የምትፈልግ ነፍስ እንዴት አድርጋ ራሷን ታዋርዳለች? 1-2 ነገር ነግሬያችሁ አበቃል። ሶስተኛውን ነው የምነግራችሁ። ሰዓት ስለሄደብኝ ሌላውን ተዋለሁ። እግዚአብሔርን ለማግኘት ጉዞ የጀመረች ነፍስ ሶስተኛ የምታደርገው በኃይለኛው በእግዚአብሔር ፊት ራሷን ማዋረድ ነው። እነሱ እግዚአብሔርን ያገኙታል። 1-2 ጥቅሶችን ላንብብላችሁ። እንዲህ ይላል እዚህ መጽሐፈ ዕዝራ ምዕራፍ 8 ቁጥር 1 ላይ የተጻፈ አስደናቂ ቃል ነው። እንዲህ ይላል በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንን ያቀናልን ዘንድ ለልጆቻችንና ለፍጥረቱ ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጾም ብዬ አዋጅ ነገርኩኝ። ስለዚህ ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን የሚል ቃል ታገኛላችሁ። በጾም ራሳቸውን አዋረዱ። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እግዚአብሔርም ተለመነን ይላል።